እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን የመጨረሻ ምዕራፍ 6 ስለ መረጃ አያያዝ እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። በዚህ ምዕራፍ በዋነኝነት ስለ አማካይ፣ ሚዲያን፣ ሞድ እና ሬንጅ ሰፋ አድርገን እናያለን ማለት ነው። ሌላው ይህንን ምዕራፍ ከጨረስን በኋላ ፈተና እየደረሰ ስለሆነ ከዚህ በኋላ ባለው ከምዕራፍ 1 ጀምረን እስከ መጨረሻ ያለው ደግማችኋለሁ ማለት ነው። ስለዚህ እናንተ ወደ ኮሜንት እየሄዳችሁ የሚከብዳችሁ ርዕስ ወይም ደግሞ የሚከብዳችሁ ምዕራፍ እንጻፉልኝና ሰፋ አድርጌ እሰራላችኋለሁ ማለት ነው። በዛ በሚከብዳችሁ ምዕራፍ ሰፋ አድርጌ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ወደ ትምህርታችን እንሂድ። መግቢያ ላይ እንደነገርኳችሁ በዚህ ምዕራፍ በዋነኝነት ስለ አማካይ፣ ሞድ፣ ሚዲያን እና ሬንጅ ሰፋ አድርገን እናያለን። ምክንያቱም ሌላው ርዕስ ያን ያክል ከባድ አይደለም። መረጃ መሰብሰብ፣ መረጃ በሰንጠረዥ መግለጽ ያን ያክል ከባድ ነገር አይደለም። ስለዚህ ትንሽ ከበድ የሚሉት ከዚህ ምዕራፍ ስለ የመረጃ አማካይ ምንድን ነው፣ እንደዚሁም ደግሞ ሞድ ምንድን ነው፣ ሚዲያን ምንድን ነው፣ እንደዚሁም ደግሞ ሬንጅ ማለት ምን ማለት ነው የሚለው ነገር ሰፋ አድርጌ እነግራቸዋለሁ ማለት ነው። ስለዚህ በደንብ አድርጋችሁ አዳምጡኝ። እሺ፣ የመረጃ አማካይ ማለት በአጠቃላይ ጠቅላላ ድምር ወይም ደግሞ የመረጃው ጠቅላላ ድምር ሲካፈል ለመረጃው ብዛት ማለት ነው። እዚህ ጋር ምን ይላል? የአንድ መረጃ አማካይ ስንፈልግ የተሰጠንን ጠቅላላ መረጃ ድምር ለመረጃ ብዛት ማካፈል ማለት ነው። ወይም ደግሞ አማካይ እኩል ይሆናል ጠቅላላ ድምር ሲካፈል ለጠቅላላ ብዛት ማለት ነው። ይህ ማለት ነው የሆነ የሚሰጠን መረጃ አለ። እነዛን መረጃ ደምረን የምናገኘው ውጤት ለአጠቃላይ ለመረጃው ብዛት አካፍለን የምናገኘው መልስ የመረጃ አማካይ ይባላል። ለምሳሌ አንድ ተማሪ በ5 የትምህርት አይነት ከ10 ቢፈተንና አንድ ተማሪ በ5 የትምህርት አይነት ከ10 ቢፈተን የዚህ ተማሪ አማካይ ውጤት ምን ያክል ነው ብንባል፣ የዚህ ተማሪ አማካይ ውጤት ስንፈልግ ምንድነው የምናደርገው? በእያንዳንዱ የትምህርት አይነት ያስመዘገቡ ውጤት ይደመራል። በሁሉም የትምህርት አይነት ማለትም በአምስቱም የትምህርት አይነት ያስመዘገቡ ውጤት እንደምርና ለ5 እናካፍላለን። ስለዚህ ጠቅላላ ደመር ማለት በእያንዳንዱ ትምህርት አይነት ያስመዘገቡ ውጤት ሲሆን ብዛት ማለት ደግሞ 5ቱ የትምህርት አይነት ማለት ነው። ስለዚህ በአጠቃላይ በሁሉም የትምህርት አይነት ያገኙ ውጤት ደምረን የምናገኘው መልስ ለጠቅላላ ብዛት ወይም ደግሞ ለ5 አካፍለን የምናገኘው መልስ የዚህ ተማሪ አማካይ ውጤት ይሆናል ማለት ነው። በአጠቃላይ የመረጃ አማካይ ሲባል የመረጃው ጠቅላላ ድምር ወይም ደግሞ የሚሰጠን መረጃ እያንዳንዱ መረጃ እንደምርና ለመረጃው ብዛት እናካፍላለን ማለት ነው። የመረጃው ድምር ሲካፈል ለመረጃው ብዛት እናደርጋለን ማለት ነው። ለምሳሌ እዚህ ጋር ምሳሌ 4 ላይ የ4 የ18 የ12 13 እና የ6 አማካይ ፈልጉ ይላል። እዚህ ጋር 6 18 12 13 እና 6 መረጃ ናቸው። ወይም ደግሞ 6 አይነት መረጃ አለ። ቁጥራዊ መረጃ ቢሆኑም 6 አይነት መረጃዎች አሉ። የነዚህ አማካይ ስንፈልግ ምን እናደርጋለን? እያንዳንዱ መረጃ ይደመራል። 6 18 12 13 እና 6 እንደምርና እናካፍላለን። ለማን እናካፍላለን? ለመረጃው ብዛት። የመረጃው ብዛት ስንት ነው? 6 አለ፣ 1 18 አለ፣ 2 12 አለ፣ 3 13 አለ፣ 4 6 አለ፣ 5። ስለዚህ የመረጃው ብዛት 5 ነው። ስለዚህ እያንዳንዱ መረጃ ስንደምር 6 ሲደመር 18 ሲደመር 12 ሲደመር 13 ሲደመር 6 እኩል ይሆናል። እዚህ ጋር ምሳሌው ላይ እንደምታዩት 55 ይሆናል። 55ን ለመረጃው ብዛት እናካፍላለን። የመረጃ ብዛት ቀደም እንደነገርኳችሁ 5 ነው። ስለዚህ 55 ሲካፈል ለ5 እናደርጋለን ማለት ነው። ስለዚህ 55ን ለ5 ስናካፍል 11 እናገኛለን። ስለዚህ 11 ለነዚህ መረጃ አማካይ ይሆናል ማለት ነው። ቀደም ከላይ የጠቀስናቸው መረጃዎች ማለትም 6 18 12 13 እና 6 የነዚህ መረጃዎች አማካይ 11 ይሆናል ወይም ደግሞ 11 ነው ማለት ነው። ሁለተኛ ላይ የአራት ቁጥሮች አማካይ 59 ነው ይላል። የአራት ቁጥሮች አማካይ 59 ነው። በተጨማሪ የሶስት ቁጥሮች አማካይ 24 ቢሆን የሰባት ቁጥሮች አማካይ ስንት ነው ይላል። የአራት ቁጥሮች አማካይ 59 ነው። በተጨማሪም የሶስት ቁጥሮች አማካይ
24 ቢሆን የሰባቱ ቁጥሮች አማካይ ስንት ነው ይላል። ስለዚህ የአራቱ ቁጥሮች አማካይ 59 ነው፣ የሶስቱ ደግሞ 24 ነው። ስለዚህ በጠቅላላ የሰባቱ ቁጥሮች አማካይ ስንት ነው ይለናል። መጀመሪያ የምናደርገው ምንድን ነው? የአራቱ ቁጥሮች አማካይ 59 ከሆነ እነዛ ቁጥሮች በሙሉ ጠቅላላቸው ምን ያክል ነው የሚለው ነገር እንፈልጋለን። ምክንያቱም የአራቱ ቁጥሮች አማካያቸው 59 ከሆነ የቁጥሮቹ ድምር ወይም ደግሞ አጠቃላይ ድምር ምን ያክል ነው የሚለው ነገር እንፈልጋለን። ቀጥለን ደግሞ የሶስቱ ቁጥሮች አማካይ 24 ከሆነ የሶስቱ ቁጥሮች አማካይ 24 ከሆነ ቁጥሮቹ ወይም ደግሞ የቁጥሮቹ ድምር ምን ያክል ነው የሚለው ነገር እንፈልግና በመጀመሪያ ላይ ያገኘ ነው ወይም ደግሞ የአራቱ ቁጥሮች ብዛት ወይም ደግሞ ድምር ወይም ደግሞ የአራቱ ቁጥሮች አማካይ ወደ ብዛት ቀይረን ወይም ደግሞ ወደ ጠቅላላ ድምር ቀይረን ያገኘነው መልስ ከሶስቱ ቁጥሮች ጠቅላላ ድምር ጋር እንደምርና ለሰባት እናካፍላለን ማለት ነው። ስለዚህ መጀመሪያ የምናደርገው እንደነገርኳችሁ የአራቱ ቁጥሮች አማካይ 59 ከሆነ 59 ሲባዛ በአራት እናደርጋለን ማለት ነው። የሶስቱ ቁጥሮች አማካይ ደግሞ 24 ከሆነ 24 ሲባዛ በ3 እናደርጋለን። እዚህ ጋር መጽሐፋችሁ ላይ እንደምታዩት መጀመሪያ ላይ የአራቱ ቁጥሮች አማካይ 59 ስለሆነ ጠቅላላ ድምር 53 ሲባዛ በአራት እናደርጋለን ማለት ነው። 59 ሲባዛ በአራት እኩል ይሆናል 236 ይመጣል ማለት ነው። እዚህ ጋር ግር እንዳይላችሁ ጥያቄ የሚለው የአራት ቁጥሮች አማካይ 59 ነው፣ የሶስት ቁጥሮች አማካይ ደግሞ 24 ቢሆን በጠቅላላ የአራቱ ቁጥሮችና የሶስቱ ቁጥሮች ወይም ደግሞ በጠቅላላ የሰባቱን ቁጥሮች አማካይ ስንት ነው የሚለው። ስለዚህ ምንም መረጃ አልተሰጠንም ወይም ደግሞ ቁጥሮች በነጠላ አልተሰጠንም። እንደዚሁም ደግሞ የሰባቱ ቁጥሮች እነማን እንደሆኑ አልተሰጠንም። የተነገረን ግን የአራቱ ቁጥሮች አማካይና የሶስቱ ቁጥሮች አማካይ ነው። ስለዚህ መጀመሪያ እንደነገርኳችሁ የምናደርገው ምንድን ነው? የአራቱ ቁጥሮች አማካይ ካገኘን እነዛ አራቱ ቁጥሮች አማካያቸውን ይዘን ወደ ጠቅላላ ድምር መቀየር እንችላለን። ስለዚህ የአራቱ ቁጥሮች አማካያቸው 59 ከሆነ 59 ሲባዛ በአራት እናደርጋለን። ምክንያቱም 59 የመጣው ጠቅላላ ድምር ሲካፈል ለአራት እኩል ይሆናል 59 ከመጣ ጠቅላላ ድምር ደግሞ ስንፈልግ 59 ሲባዛ በአራት እናደርጋለን ማለት ነው። እኩል ይሆናል 236 አገኘን ማለት ነው። ስለዚህ አሁን እዚህ ጋር የአራቱ ቁጥሮች ጠቅላላ ድምር 236 ነው ማለት ነው። ምክንያቱም 236 ጠቅላላ ድምር ነው። አራት የመረጃ ብዛት ነው። 236 ሲካፈል ለአራት 59 ይመጣል። 59 ደግሞ አማካይ ነው። ስለዚህ አሁን በአጠቃላይ የአራቱ ቁጥሮች ጠቅላላ ድምር አገኘን። ቀጥሎ የሚቀረን የሶስቱ ቁጥሮች ጠቅላላ ድምር ነው። አሁን ምን እናደርጋለን? የሶስቱ ቁጥሮች አማካይ 24 ስለሆነ 24ን በመረጃው ብዛት ወይም በ3 እናባዘዋለን ማለት ነው። 24 ሲባዛ በ3 እኩል ይሆናል 72 ይመጣል። ስለዚህ የአራቱ ቁጥሮች ድምር 236 ነው። የሶስቱ ቁጥሮች ድምር ደግሞ 72 ይመጣል። አሁን የምናደርገው አራቱ ቁጥሮች ድምር ከሶስቱ ቁጥሮች ድምር ጋር እንደምርና መልሰን ለሰባት እናካፍላለን። ምክንያቱም በጠቅላላ የሰባቱ ቁጥሮች አማካይ ነው የተባለው። ስለዚህ 236 ሲደመር 72 እናደርጋለን። 236 የአራቱ ቁጥሮች ድምር ነው። 72 ደግሞ የሶስቱ ቁጥሮች ድምር ስለሆነ 236 ሲደመር 72 እኩል ይሆናል 308 ይመጣል ማለት ነው። አሁን እዚህ ጋር 308 የሰባቱም ቁጥሮች ድምር ነው። 308 የሰባቱ ቁጥሮች ድምር ነው። ስለዚህ የእነዚህ ቁጥሮች አማካይ ስንፈልግ 308 ሲካፈል ለሰባት እናደርጋለን። ምክንያቱም 308 ጠቅላላ ድምር ነው፣ 7 የመረጃ ብዛት ነው። ስለዚህ አማካይ ስንፈልግ ጠቅላላ ድምር ሲካፈል ለመረጃ ብዛት ስለሆነ 308ን ለሰባት ስናካፍል 44 እናገኛለን። ስለዚህ በአጠቃላይ የሰባቱ ቁጥሮች አማካይ 44 ይሆናል ማለት ነው። በአጠቃላይ ለማጠቃለል ወይም ደግሞ የመረጃ አማካይ የሚለው ለማጠቃለል የመረጃ አማካይ ማለት የመረጃው ጠቅላላ ድምር ሲካፈል ለመረጃ ብዛት ወይም ደግሞ የሚሰጠን መረጃ አለ 2ም 3ም 4ም
አይታወቅም። የሆነ መረጃ ይሰጠናል። እነዛ መረጃዎች እያንዳንዱ መረጃ እንደምራለን። ከዛ ደምረን ያገኘነው ድምር ለአጠቃላይ ለመረጃው ብዛት እናካፍልና የምናገኘው መልስ የመረጃ አማካይ ይሆናል ማለት ነው። ሁለተኛው ሞድ ነው። ሞድ ማለት በአንድ መረጃ ውስጥ ከያዟቸው ቁጥሮች በብዛት ከፍተኛ የሆነ ቁጥር ሞድ ይባላል፣ ወይም ደግሞ ድግግሞሽ እንደማለት ነው። አንድ መረጃ በውስጡ ከያዛቸው ቁጥሮች በብዛት ከፍተኛ የሆነ ቁጥር ሞድ ይባላል። ስለዚህ አንድ መረጃ ከአንድ ጊዜ በላይ የሚደጋገም ከሆነ የመረጃው ሞድ ይባላል። ለምሳሌ እዚህ ጋር መጀመሪያ ላይ ስለ መረጃ አማካይ ስናወራ ምሳሌ አንድ ላይ ለእነዚህ ቁጥሮች አማካይ ፈልጉ ይልና 6 18 12 13 6 ይላል። እዚህ ጋር 6 ይደጋገማል። 6 የመጀመሪያ ላይ እና መጨረሻ ላይ 6 የሚል ነገር ስላለ 6 ስለሚደጋገም ይሄ የመረጃው ሞድ 6 ይሆናል። ምክንያቱም 6 የሚለው መረጃ ስለሚደጋገም ሞድ ወይም ደግሞ ድግግሞሽ እንለዋለን ማለት ነው። ስለዚህ በአጠቃላይ ሞድ ማለት ድግግሞሽ ወይም ደግሞ በመረጃ ውስጥ የሚደጋገመው ቁጥር ሞድ ብለን እንወስደዋለን። በተጨማሪ ግልጽ ላድርግላችሁ፣ ሞድ ከመረጃዎች ውስጥ የሚደጋገሙ ወይም ደግሞ ከሁሉም በላይ የሚደጋገመው መረጃ የመረጃው ሞድ ይባላል ማለት ነው። ሌላው እዚህ ጋር እንደምታዩት መረጃው አንድ ሞድ ብቻ ከያዘ ባለ አንድ ሞድ ይባላል። ምን ማለት ነው? እዚህ ጋር ከመረጃዎች ውስጥ የሚደጋገመው ቁጥር ብዛት አንድ ብቻ ከሆነ አንድ ቁጥር ብቻ የሚደጋገም ከሆነ ምን ይባላል? ባለ አንድ ሞድ ይባላል። ምክንያቱም የያዘው የሞድ ብዛት አንድ ስለሆነ ወይም ደግሞ የሚደጋገመው የቁጥር ብዛት አንድ ቁጥር ብቻ ከሆነ ባለ አንድ ሞድ እንለዋለን ማለት ነው። መረጃው ሁለት ሞዶች ብቻ ከያዘ ደግሞ ባለ ሁለት ሞድ ይባላል። ይህ ማለት ነው በመረጃ ውስጥ የሚደጋገሙ ቁጥሮች ብዛት ሁለት ከሆኑ ባለ ሁለት ሞድ እንለዋለን ማለት ነው። ሌላው መረጃው ሶስት ሞዶች ብቻ ከያዘ ባለ ሶስት ሞድ እንለዋለን። ምን ማለት ነው? ደግሞ በመረጃ ውስጥ ሶስት ቁጥሮች ራሳቸው የሚደጋገሙ ከሆነ ባለ ሶስት ሞድ ይባላል ማለት ነው። የመረጃችን ድግግሞሽ ሁሉም ብዛታቸው አንድ ከሆነ ሞድ የለሽ ይባላል። ይሄ ደግሞ ማለት ነው ምንም አይነት የሚደጋገም ቁጥር ከሆነ ወይም ደግሞ ሁሉም መረጃዎች አንዳንድ ጊዜ ብቻ ከተገለጹ የሚደጋገም ቁጥር ከሌለ ወይም ድግግሞሽ ከሌለ ሞድ የለሽ ይባላል ማለት ነው። ስለዚህ በአጠቃላይ ሞድ ማለት በመረጃ ውስጥ የሚደጋገም ቁጥር ሞድ ተብሎ ይጠራል፣ ወይም የመረጃው ሞድ ብለን እንወስደዋለን ማለት ነው። እሺ እዚህ ጋር ምሳሌ 5 ላይ ለሚከተሉት መረጃዎች ሞዳቸው ግለጹ ይላል። ሀ ላይ 12 60 32 45 18 52 13 45 ይላል። እዚህ ጋር በደንብ ማስተዋል ይኖርባቸዋል። የሚደጋገም ቁጥር በደንብ አድርጋችሁ ትፈልጋላችሁ። 12 አይደጋገምም፣ 60 አይደጋገምም፣ 32 አይደጋገምም፣ 45 ይደጋገማል። እንደምታዩት መጨረሻ ላይ 45 የሚል ቁጥር አለ። 18 አይደጋገምም፣ 52 አይደጋገምም፣ 13 አይደጋገምም። ስለዚህ የዚህ መረጃ ሞድ ማን ማለት ነው? 45 ይሆናል። ምክንያቱም ሁሉም ቁጥሮች አንዳንድ ጊዜ ብቻ ተገልጸዋል። 45 ግን ሁለት ጊዜ አለ፣ ወይም ደግሞ 45 የሚለው መረጃ ሁለት ጊዜ ስላለ የዚህ መረጃ ሞድ 45 ነው ማለት ነው። ሌላው አንድ ሞድ ብቻ ነው ያለው እዚህ ጋር፣ ወይም ደግሞ ባለ አንድ ሞድ ነው። ምክንያቱም የሚደጋገመው ቁጥር አንድ ቁጥር ብቻ ነው። ማን ነው እሱ? 45 ብቻውን ስለሚደጋገም ባለ አንድ ሞድ ወይም ደግሞ ባለ አንድ ድግግሞሽ ነው። ምክንያቱም እንደነገርኳችሁ የሚደጋገመው ቁጥር አንድ ብቻ ነው፣ እሱም 45 ስለሆነ ባለ አንድ ሞድ እንለዋለን ማለት ነው። ስለዚህ የመረጃው ሞድ 45 ነው፣ ባለ አንድ ሞድ ነው ማለት ነው። ምሳሌ ለላይ 35 38 44 58 18 32 65 62 58 76 እና 38 የሚል ነገር አለ። አሁንም በደንብ አድርጋችሁ መጀመሪያ ላይ 35 የሚል ቁጥር አለ፣ አይደጋግምም። ቀጥሎ 38 ይላል። 38 መጨረሻ ላይ 38 አለ። ስለዚህ 38 ይደጋገማል። ቀጥሎ 44 ነው፣ 44 አይደጋገምም። ቀጥሎ 58 ነው፣ 58 ወደ መጨረሻ አካባቢ ይደጋገማል።
ቀጥለን 18 አይደጋገምም፣ 32 አይደጋገምም፣ 65 62 እያለ ይቀጥላል። ስለዚህ እዚህ ጋር የሚደጋገሙ ቁጥሮች 38 እና 58 ናቸው። 38 እና 58 ስለሚደጋገሙ ወይም ደግሞ ሁለት ጊዜ ስለተገለጹ የመረጃው ሞድ 38 እና 58 ይሆናሉ ማለት ነው። ሌላው እዚህ መረጃ ላይ የሚደጋገሙ ቁጥሮች ብዛት ሁለት ናቸው። እነዚህም 38 እና 58። ስለዚህ ሁለት ቁጥሮች ስለሚደጋገሙ መረጃው ባለ ሁለት ሞድ እንለዋለን። የመረጃዎች ሞድ 38 እና 58 ናቸው። ወይም ደግሞ የሚደጋገሙ ቁጥሮች 38 እና 58 ስለሆኑ የመረጃው ሞድ 38 እና 58 ብለን እንወስድና ባለ ስንት ሞድ ነው ደግሞ ብንባል ባለ ሁለት ሞድ ይሆናል። ምክንያቱም የሚደጋገሙ ቁጥሮች ብዛት ሁለት ናቸው። ማን 38 እና 58 ይሆናሉ ማለት ነው። የመጨረሻው ሀመር ውሃ ላይ 500፣ 463፣ 276፣ 455፣ 279፣ 518፣ 489፣ 166፣ 544 የሚል ነገር አለ። ለዚህ መረጃ ሞድ ስንፈልግ በደንብ ካያችሁ እዚህ ጋር የሚደጋገም ቁጥር የለም። 500 አንድ ጊዜ ነው። 463 አንድ ጊዜ ነው። 276 አንዴ ነው። 455 አንዴ ነው። 279 አንድ ጊዜ ነው። 518 አንድ ጊዜ ነው የተገለጸው። 489 አንድ ጊዜ ነው የተገለጸው። 166 አንድ ጊዜ ነው። 544 አንድ ጊዜ ነው። ስለዚህ ሁሉም መረጃዎች አንዳንድ ጊዜ ብቻ ስለተገለጹ ይህ መረጃ ሞድ የለሽ እንለዋለን። ምክንያቱም ምንም የሚደጋገም ቁጥር ከሌለ ሞድ የለሽ እንለዋለን ብለናል ቅድም። ስለዚህ ይህ መረጃ ምንም አይነት ሞድ ወይም ምንም አይነት ድግግሞች ስለሌለው ሞድ የለሽ እንለዋለን ማለት ነው። ሞድ ጠቅለል ለማድረግ ሞድ ማለት በመረጃ ውስጥ የሚደጋገሙ ቁጥር ማለት ነው። በመረጃ ውስጥ የሚደጋገሙ ቁጥር የመረጃው ሞድ እንለዋለን። ወይም ደግሞ ከአንድ ጊዜ በላይ የተገለጸ ቁጥር የመረጃው ሞድ እንለዋለን ማለት ነው። ሌላው በአንድ መረጃ ውስጥ የሚደጋገሙ ቁጥር አንድ ቁጥር ብቻ የሚደጋገም ከሆነ ባለ አንድ ሞድ ይባላል። ሁለት ቁጥር ብቻ የሚደጋገም ከሆነ ባለ ሁለት ሞድ ይባላል። ሶስት ቁጥር ብቻ የሚደጋገም ከሆነ ባለ ሶስት ሞድ ይባላል። ምንም የሚደጋገም ቁጥር ደግሞ ከሌለ ሞድ የለሽ እንለዋለን። ስለዚህ በአጠቃላይ ሞድ ማለት ድግግሞሽ ወይም ደግሞ ከመረጃዎች ውስጥ ወይም ከቁጥሮች ውስጥ የሚደጋገመው ቁጥር የመረጃው ሞድ ይሆናል ማለት ነው። ሶስተኛው ሚዲያን ነው። ሚዲያን ማለት ደግሞ መሀል ላይ የሚገኝ ቁጥር እንደማለት ነው። ከግራም ከቀኝም ተነስተን በግራም እኩል በቀኝም በእኩል ስንመጣ መሀል ላይ የምናገኘው ቁጥር ሚዲያን ብለን እንጠራዋለን ማለት ነው። እዚህ ጋር ምን ይላል? አንድ መረጃ እዚህ ጋር ግን ማስተዋል ያለባችሁ ነገር ሁልጊዜ ሚዲያን ስንፈልግ ቁጥሮቹ በቅደም ተከተል ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ ይኖርብናል። ከትንሽ ወደ ትልቅ አሊያም ደግሞ ከትልቅ ወደ ትንሽ በቅደም ተከተል አስቀምጠን ከግራም ከቀኝም ጀምረን በእኩል እየቆጠርን መሀል ላይ የምናገኘው ቁጥር ሚዲያን እንለዋለን ማለት ነው። ስለዚህ እዚህ ጋር ምን ይላል? አንድን መረጃ ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ በቅደም ተከተል አስቀምጠን መሀል ላይ የምናገኘው ቁጥር ሚዲያን ይባላል። ስለዚህ መረጃ ይሰጠናል። የሚሰጠን መረጃ በቅደም ተከተል ከትንሽ ወደ ትልቅ አሊያም ደግሞ ከትልቅ ወደ ትንሽ በቅደም ተከተል ካስቀመጥን በኋላ በሁለቱም በኩል እኩል ቆጥረን በግራም በቀኝም እኩልን ቆጥረና መሀል ላይ የምናገኘው ቁጥር ሚዲያን እንለዋለን ማለት ነው። አንድ መረጃ ብዛት ኢ ተጋማሽ ከሆነ ግራና ቀኝ እኩል የሚከፍልልን ቁጥር ሚዲያን ይባላል። የአንድ መረጃ ብዛት ኢ ተጋማሽ ከሆነ ግራና ቀኝ እኩል የሚከፍልልን ቁጥር ሚዲያን ይባላል። ይህ ማለት የመረጃዎቹ ብዛት ኢ ተጋማሽ ከሆኑ ብዛታቸው ኢ ተጋማሽ ከሆኑ ማለትም የመረጃዎቹ ብዛት 3፣ 5፣ 7፣ 9፣ 11፣ 13 የሚሉ ኢ ተጋማሽ ቁጥሮች ከሆኑ የመረጃዎቹ ብዛት ምንድነው የምናደርገው? ግራና ቀኝ እኩል የሚከፍል በግራም በቀኝም ቆጥረን መሀል ላይ አንድ ቁጥር ይቀራል ሁልጊዜ ማለት ነው። ምክንያቱም ኢ ተጋማሽ ከሆነ ለምሳሌ 7 ቁጥር ቢሆን የመረጃዎቹ ብዛት 7 ቢሆኑ ከግራ 3 ከቀኝ 3 እንቆጥርና መሀል ላይ አንድ ቁጥር ይቀራል። ስለዚህ ያ አንድ ቁጥር ሚዲያን ይባላል ማለት ነው። ስለዚህ የመረጃዎቹ ብዛት ኢ ተጋማሽ ከሆኑ ሁል ጊዜ መሀል ላይ አንድ ቁጥር ይቀራል። ያ ቁጥር ሚዲያን እንለዋለን ማለት ነው። ነገር ግን የመረጃዎቹ ብዛት ተጋማሽ ከሆኑ ግራና ቀኝ እኩል ከፍለን
መሀል ለመሀል የሚከፍሉልን ሁለት ቁጥሮች ድምር ለሁለት ተከፍሎ የሚገኝ ቁጥር ሚዲያን ይባላል። እዚህ ጋር ምንድነው የመረጃዎቹ ብዛት ተጋማሽ ከሆኑ ተጋማሽ ማለት ሁለት ሊሆን ይችላል፣ 4፣ 6፣ 8፣ 10፣ 12፣ 14 እያለ ይቀጥላል። ስለዚህ የመረጃዎቹ ብዛት ተጋማሽ ከሆኑ ሁል ጊዜ መሀል ላይ አንድ ቁጥር አናገኝም። መሀል ላይ የምናገኘው ሁለት ቁጥር እናገኛለን። ታዲያ እነዛ ሁለት ቁጥሮች ደምረን ለሁለት እናካፍልና የምናገኘው መልስ የመረጃው ሚዲያን ይሆናል። ለምሳሌ የመረጃዎቹ ብዛት 8 ቢሆኑ በግራም 3 በቀኝም 3 እንቆጥርና መሀል ላይ ሁለት ቁጥሮች ይቀራሉ። ታዲያ እነዛ ሁለት ቁጥሮች ደምረን ለሁለት ስናካፍል የምናገኘው መልስ የዚህ መረጃ ሚዲያን ይሆናል ማለት ነው። እሺ ምሳሌ 6 ላይ ለሚከተሉት መረጃዎች ሚዲያን ፈልጉ ይላል። ሀ ላይ 13፣ 6፣ 58፣ 18፣ 9፣ 16፣ 35፣ 14፣ 10 ለላይ 75፣ 31፣ 48፣ 17፣ 26፣ 66፣ 85፣ 54፣ 36፣ 14 ታዲያ ለእነዚህ መረጃዎች ሚዲያን ስንፈልግ መጀመሪያ ቀደም እንደነገርኳችሁ ቁጥሮቹ ከትንሽ ወደ ትልቅ አሊያም ደግሞ ከትልቅ ወደ ትንሽ በቅደም ተከተል ሁል ጊዜ ማስቀመጥ ይኖርብናል። ስለዚህ የመጀመሪያው መረጃ ወይም ደግሞ ሀ ላይ ለሚገኘው መረጃ ሚዲያን ስንፈልግ ከትንሽ ወደ ትልቅ በቅደም ተከተል እናስቀምጣለን። ከሁሉም የሚያንስ ቁጥር 6 ነው። ቀጥለን 9፣ 10፣ 13፣ 14፣ 16፣ 18፣ 35፣ 58 ስለዚህ በዚህ መልኩ በቅደም ተከተል ካስቀመጥን በኋላ የቁጥሮቹ ብዛት እንቆጥራለን። 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8፣ 9 ወይም ደግሞ 6 ቁጥር አለ 1፣ 9 ቁጥር 2፣ 10 ቁጥር 3፣ 13፣ 4፣ 14፣ 5፣ 16፣ 6፣ 18፣ 7፣ 35፣ 8፣ 58፣ 9 ስለዚህ የመረጃው ብዛት 9 ይሆናል ማለት ነው። ስለዚህ በግራም በቀኝም እኩል እንቆጥራለን ማለት ነው። በግራ በኩል 6 በቀኝ በኩል 58 በግራ በኩል 9 በቀኝ በኩል 35 በግራ በኩል 10 በቀኝ በኩል 18 በግራ በኩል 13 በቀኝ በኩል 16 ስለዚህ እኩል 4 ቆጠርኩኝ ማለት ነው። መሀል ላይ ማን ቀረ? 14 ይቀራል። ስለዚህ በግራ 4 በቀኝ ደግሞ 4 መረጃ ከወሰድኩኝ በኋላ መሀል ላይ ማን ይቀራል? 14 ይቀራል ማለት ነው። ስለዚህ መሀል ላይ የሚገኘው ወይም ደግሞ መሀል ከፋይ ወይም ደግሞ ግራና ቀኝ እኩል የሚከፍለው ቁጥር 14 ስለሆነ 14 የመረጃው ሚዲያን ይባላል ማለት ነው። እሺ ሌላ ያለው መረጃ ሚዲያን ደግሞ ስንፈልግ ቀደም እንደነገርኳችሁ በቅደም ተከተል ከትልቅ ወደ ትንሽ አሊያም ደግሞ ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ ይኖርብናል ማለት ነው። ስለዚህ 14፣ 17፣ 26፣ 31፣ 36፣ 48፣ 54፣ 66፣ 75፣ 85 አድርገን በቅደም ተከተል ከትንሽ ወደ ትልቅ አስቀመጥን ማለት ነው። አሁን የመረጃው ብዛት ስንት ነው? 14 አለ 1፣ 17፣ 2፣ 26፣ 3፣ 31፣ 4፣ 36፣ 5፣ 48፣ 6፣ 54፣ 7፣ 66፣ 8፣ 75፣ 9፣ 85፣ 10 ስለዚህ 10 መረጃ አለን ማለት ነው። 10 ደግሞ ተጋማሽ ቁጥር ስለሆነ መሀል ላይ የሚቀረው ሁለት ቁጥሮች ይቀሩናል ማለት ነው። ስለዚህ ምንድነው የምናደርገው? በግራም በቀኝም አንዳንድ እየቀነስን እንሄዳለን ማለት ነው። በግራ በኩል 14 ቀነስኩኝ፣ በቀኝ በኩል 85፣ በግራ 17 በቀኝ 75፣ በግራ 26 በቀኝ 66፣ በግራ 31 በቀኝ 54 ስለዚህ አሁን ላይ 36 እና 48 ይቀራሉ ማለት ነው። ስለዚህ ምንድነው የምናደርገው? 36 ሲደመር 48 እናደርግና ለሁለት እናካፍላለን ማለት ነው። ስለዚህ 36 ሲደመር 48 84 እናገኛለን። 36 ሲደመር 48 እኩል ይሆናል 84 ይሆናል ማለት ነው። 84ን ለሁለት እናካፍል 42 እናገኛለን ማለት ነው። ስለዚህ 42 የመረጃው ሚዲያን ይሆናል ማለት ነው። በአጠቃላይ ስለ ሚዲያን ጠቅለል ለማድረግ ሚዲያን ማለት መሀል ላይ የሚገኘው ቁጥር እንደማለት ነው። በግራም በቀኝም እኩል እንቆጥርና መካከል ላይ ወይም ደግሞ መሀል ላይ የሚገኘው ቁጥር ሚዲያን ይባላል። ታዲያ የመረጃዎቹ ብዛት ኢተጋማሽ ከሆነ ወይም ደግሞ የመረጃዎቹ ብዛት ኢተጋማሽ ከሆነ ሁል ጊዜ መሀል ላይ አንድ ቁጥር ይቀራል። ግራና ቀኝ እኩል የሚከፍል አንድ ቁጥር መሀል ላይ ስለሚቀር ያ ቁጥር የመረጃው ሚዲያን አድርገን እንወስደዋለን ወይም ደግሞ የመረጃው ሚዲያን ይሆናል ማለት ነው። ነገር ግን
የመረጃዎቹ ብዛት ተጋማሽ ከሆኑ መሀል ላይ አንድ ቁጥር አናገኝም። መሀል ላይ አንድ ቁጥር ስለማናገኝ በግራም በቀኝም እኩል እንቆጥርና መሀል ላይ የሚቀሩ ሁለት ቁጥሮች ወስደን እነዛ ሁለት ቁጥሮች እንደምራቸውና ለሁለት እናካፍላለን። ታዲያ የምናገኘው መልስ የመረጃው ሚዲያን ይሆናል። በአጠቃላይ ሚዲያን ማለት ይሄ ነው። የመጨረሻው ሬንጅ ነው። ሬንጅ ማለት ደግሞ ከትልቁ መረጃ ላይ ትንሹ መረጃ እንቀንሳለን። ሬንጅ ማለት በትልቁ መረጃና በትንሹ መረጃ መካከል ያለው ርቀት ምን ያክል ነው የሚለው ነገር ማለት ነው። ሬንጅ ማለት በትልቁ መረጃና በትንሹ መረጃ መካከል ምን ያክል ርቀት አለ የሚለው ነገር ነው። ስለዚህ ምንድነው እናደርገው? ሬንጅ ስንፈልግ ሁል ጊዜ ከትልቁ መረጃ አሊያም ደግሞ ከትልቁ ቁጥር ትንሹ ቁጥር እንቀንስና መሀል ላይ ወይም ደግሞ ልዩነታችን የመረጃው ሬንጅ ይሆናል ማለት ነው። ያው እዚህ ጋር እንደምታዩት የአንድ መረጃ ሬንጅ ማለት በመረጃ ውስጥ የሚገኙ የትልቁና የትንሹ ቁጥር ልዩነት ነው ይላል። የአንድ መረጃ ሬንጅ ማለት በመረጃ ውስጥ የሚገኝ የትልቁና የትንሹ ቁጥር ልዩነት ሬንጅ ይባላል። ይህ ማለት ሬንጅ እኩል ይሆናል ትልቁ ቁጥር ሲቀነስ ትንሹ ቁጥር። ሬንጅ እኩል ይሆናል ትልቁ ቁጥር ሲቀነስ ትንሹ ቁጥር። ወይም ደግሞ ከትልቁ ቁጥር ላይ ትንሹ ቁጥር ስንቀንስ የምናገኘው ወይም ደግሞ በትልቁ መረጃና በትንሹ መረጃ መካከል ያለው ልዩነት የመረጃው ሬንጅ ይሆናል ማለት ነው። እዚህ ጋር ምሳሌ 7 ላይ ለሚከተሉት መረጃዎች ሬንጃቸው ፈልጉ ይላል። ሀላይ 16፣ 27፣ 11፣ 19፣ 12፣ 28 እና 28፣ 21 እና 29 ነው። ስለዚህ ከነዚህ መካከል በጣም ትልቁ መረጃ ማን ነው? 29 ነው። በጣም ትንሹ ደግሞ 11 ነው። ስለዚህ ከ28 ከ29 ላይ 11 እንቀንሳለን። ምክንያቱም ትልቁ መረጃ ማለት ከሁሉም ቁጥሮች የሚበልጠው 29 ስለሆነ ትልቁ መረጃ 29 ነው። ከሁሉም ደግሞ የሚያንሰው 11 ስለሆነ 11 ደግሞ ትንሹ መረጃ ይሆናል። ታዲያ ከ29 ላይ 11 ስንቀንስ እኩል ይሆናል 18 እናገኛለን። ታዲያ 18 የመረጃው ሬንጅ ይሆናል። ወይም ደግሞ በትልቁ መረጃና በትንሹ መረጃ መካከል ያለው ልዩነት 18 ስለሆነ 18 የመረጃው ሬንጅ ይሆናል ማለት ነው። ሁለተኛው ምሳሌ ላይ 2 408 339 245 136 10 94 38 7 ይላል። አሁንም በጣም ትልቁ መረጃ ወይም ደግሞ ከሁሉም የሚበልጠው መረጃ ማን ነው? 408 ነው። ከሁሉም ደግሞ የሚያንሰው 2 ነው። ስለዚህ ከ400 ላይ 2 እንቀንሳለን ማለት ነው። ከትልቁ መረጃ ላይ ትንሹ መረጃ ቀንሰን የምናገኘው መልስ የመረጃው ሬንጅ ነው ስላለን ከ408 ላይ 2 እንቀንሳለን። 408 ሲቀነስ 2 እኩል ይሆናል 406 ነው። ስለዚህ 406 የመረጃው ሬንጅ ይሆናል። ወይም ደግሞ በትልቁ መረጃና በትንሹ መረጃ መካከል ያለው ርቀት 406 ነው። ወይም የመረጃችን ሬንጅ 406 ይሆናል ማለት ነው። በአጠቃላይ ስለ ሬንጅ ጠቅልለን ለማድረግ ሬንጅ ማለት በትልቁ መረጃና በትንሹ መረጃ መካከል ምን ያክል ርቀት አለ ማለት ነው። ደግሞ በትልቁ መረጃና በትንሹ መረጃ መካከል ያለው ልዩነት ሬንጅ እንለዋለን። ታዲያ ይህን ለማወቅ ከትልቁ መረጃ ላይ ትንሹ መረጃ ቀንሰን የምናገኘው መልስ ሬንጃችን ይሆናል ማለት ነው። በአጠቃላይ የዛሬ ትምህርታችን ጠቅለል ለማድረግ የመጀመሪያው ያየነው ስለ አማካይ ነው፣ የመረጃ አማካይ ነው። የመረጃ አማካይ ማለት የሁሉም የመረጃዎች ብዛት እንደምርና የሁሉም መረጃዎች እንደምር አይደለም፣ ወይም ደግሞ እያንዳንዱ መረጃ የሚይዘው ቁጥር እንደምርና ለመረጃው ብዛት እናካፍላለን ማለት ነው። ለምሳሌ እዚህ ጋር ሀላይም ለሚገኘው መረጃ አማካይ ፈልጉ ብንባል ምንድነው 16 27 11 19 12 28 21 29 ይላል። ለዚህ ቁጥር ወይም ለዚህ መረጃ አማካይ ፈልጉ ብንባል ምንድነው የምናደርገው? 16 ሲደመር 27 ሲደመር 11 ሲደመር 19 ሲደመር 12 ሲደመር 28 ሲደመር 21 ሲደመር 29 እናድርግና የምናገኘው መልስ የመረጃው ጠቅላላ ድምር ይሆናል። ታዲያ ሲካፈል ለመረጃው ብዛት የመረጃው ብዛት ምን ያክል ነው? 16 አለ 1 27 2 11 3 19 4 12 5 28 6 21 7 29 8 ስለዚህ ለ8 እናካፍሏለን። ስለዚህ ሁሉም መረጃዎች ደምረን የምናገኘው ውጤት ለመረጃው ብዛት አካፍለን የምናገኘው መልስ የመረጃው አማካይ ይሆናል ማለት ነው።
በሁለተኛ ደረጃ ወይም ደግሞ ሁለተኛ ያየነው ሞድ ነው። ሞድ ማለት ደግሞ ድግግሞሽ እንደማለት ነው። በመረጃው መካከል ከአንድ ጊዜ በላይ የሚደጋገሙ ቁጥር የመረጃው ሞድ ይባላል። በመረጃው መካከል ራሱን የሚደጋገም ቁጥር ካለ ያ ቁጥር የመረጃው ሞድ ይባላል፣ ወይም ደግሞ ድግግሞሽ እንደማለት ነው። ስለዚህ የሚደጋገም ቁጥር ሞድ ይባላል። ታዲያ መረጃ ውስጥ የሚደጋገሙ ቁጥሮች ብዛት አንድ ከሆነ ባለ አንድ ሞድ ይባላል። የሚደጋገሙ ቁጥሮች ብዛት ደግሞ ሁለት ከሆነ ባለ ሁለት ሞድ ይባላል። የሚደጋገሙ ቁጥሮች ብዛት ሶስት ከሆኑ ባለ ሶስት ሞድ ይባላል። ታዲያ መረጃው ምንም አይነት ድግግሞሽ ከሌለ ወይም ደግሞ በመረጃው ውስጥ የተገለጹ ቁጥሮች ሁሉም ማለት ነው አንዳንድ ጊዜ ብቻ የተገለጹ ከሆነ ምንም ሞድ ከሌለው ሞድ የለሽ እንለዋለን። ወይም ደግሞ ምንም አይነት ድግግሞሽ ከሌለ ሞድ የለሽ እንለዋለን ማለት ነው። ሶስተኛ ያየነው ስለ ሚዲያን ነው። ሚዲያ ማለት መሀል እንደማለት ነው። መሀል የሚገኘው ቁጥር ሁል ጊዜ ሚዲያን ይባላል። ታዲያ መሀል ላይ የሚገኘው ቁጥር ለመፈለግ ምን ነው የምናደርገው? የሚሰጠን መረጃ አለ። ያ መረጃ ከትንሽ ወደ ትልቅ አሊያም ደግሞ ከትልቅ ወደ ትንሽ በቅደም ተከተል እናስቀምጣለን። መጀመሪያ ከትንሽ ወደ ትልቅ ወይም አሊያም ደግሞ ከትልቅ ወደ ትንሽ ወይም ደግሞ ከትንሽ ወደ ትልቅ በቅደም ተከተል እናስቀምጥና በግራም በቀኝ እኩል እንቆጥርና መሀል ላይ የሚቀረው ቁጥር የመረጃ ሚዲያን ይባላል ማለት ነው። ታዲያ የመረጃዎቹ ብዛት ኢ ተጋማሽ ከሆነ ሁል ጊዜ መሀል ላይ የሚቀረው ቁጥር አንድ ነው። ያ ቁጥር የመረጃው ሚዲያን ይባላል። ነገር ግን የመረጃዎቹ ብዛት ተጋማሽ ቁጥር ከሆኑ መሀል ላይ አንድ ቁጥር አናገኝም። ሁል ጊዜ መሀል ላይ የምናገኛቸው ቁጥሮች ሁለት ስለሆኑ በግራም በቀኝም እኩል ስንቆጥር መሀል ላይ ሁለት ቁጥሮች ይቀራሉ። ታዲያ እነዛ ሁለት ቁጥሮች እንደምራቸውና ለሁለት አካፍለን የምናገኘው መልስ ሚዲያን ይሆናል ማለት ነው። የመጨረሻው ሬንጅ ነው። ሬንጅ ደግሞ ቀደም እንደነገርኳችሁ በትልቁ መረጃና በትንሹ መረጃ መካከል ምን ያክል ርቀት አለ የሚለው ነገር ነው የሚገልጸው። ስለዚህ ከትልቁ መረጃ ላይ ትንሹ መረጃ ቀንሰን የምናገኘው መልስ አሊያም ደግሞ ከመረጃዎች ውስጥ ከትልቁ ቁጥር ላይ ትንሹ ቁጥር ቀንሰን የምናገኘው መልስ የመረጃው ሬንጅ ይባላል። በአጠቃላይ የዛሬ ትምህርታችን ይህንን ይመስል ነበረ። ያልገባችሁ ነገር ካለ በኮሜንት ጻፉልኝ፣ ተጨማሪ ቪዲዮ ሰራላችኋለሁ ማለት ነው። በአጠቃላይ በዚህ አመት የነበረው የስድስተኛ ክፍል ሂሳብ ትምህርት እስከ ምዕራፍ 6 ያለው ይህንን ይመስል ነበረ። ከዚህ በኋላ ባለው ፈተና እየደረሰ ስለሆነ ክለሳ አደርግላችኋለሁ በሁሉም ርዕስ፣ በተለይም ፈተና የሚዘጋጅባቸው አካባቢ ክለሳ አደርግላችኋለሁ። ነገር ግን እናንተ ወደ ኮሜንት እየሄዳችሁ የሚከብዳችሁ ርዕስ ጻፉልኝና በነዛ ርዕስ ላይ ሰፋ ያለ ቪዲዮ እሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።